ሚዛን አማን ከተማ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከሚገኙት ብዝሃ ዋና ከተሞች መካከል አንዷ ስትሆን የቤንች ሸኮ ዞን አስተዳደር ማዕከል ናት። ሚዛን አማን በአረንጓዴ የልምላሜ ጸጋ የተከበበች በመሆኗ የአረንጓዴ ፈርጥ በመባልም ትታወቃለች። ከተማዋ በ1930 ዓመተ ምህረት የተመሰረተች ሲሆን ሚዛን ተፈሪ የሚል ስያሜ ነበራት። ስያሜዋንም ያገኘችው በወቅቱ የጊሚራ አውራጃ አስተዳደር በነበሩት ፊት አውራሪ አለማየሁ ፍላቴ አማካኝነት እንደነበር ይነገራል። ሚዛን ተፈሪ የሚል ስያሜ የተሰጣትም የከተማዋን የንግድ ማዕከልነት ታሪክ ጋር የተገናኘ እንደሆነና በአካባቢው የሚሰበሰበው የእርሻ ምርት ለነጋዴዎች የሚሸጥበት ቦታ ሆኖ እንዳገለገለ ይነገራል። ገዢዎች በሚጠቀሙበት ትክክለኛ ክብደት ምክንያት ተፈሪ መኮንን የንግድ ፍትሐዊነትን ለማረጋገጥ ለአካባቢው ይፋዊ ልኬት በመላክ ምላሽ ሰጥተዋል። ይህ ሚዛን ለቦታው ሚዛን የሚል ስያሜ ሰጥቶት ሚዛን ከንጉሱ ተፈሪ መኮንን ስም ጋር በመጣመር ጥቅም ላይ ውሏል። አማን ከተማ ደግሞ ልጅ ኢያሱ በንግስና ዘመናቸው የሀገሪቱን ግዛትና ወሰን ለማየት ብሎም ባላባቶችን ለማዕከላዊ መንግስት ግብር ለማስከበር ወደ አካባቢው በመጡበት ወቅት ከአካባቢው ገዢዎች ጋር ተገናኝተው በሰላም ቆይተው በመመለሳቸው አካባቢዋ ሰላማዊ ናት በማለት አማን ብለው እንደሰየሟት በታሪክ ይነገራል። ሚዛን አማን ከተማ ከአዲስ አበባ በ561 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት። ከተማዋ ከ1995 ዓ.ም በፊት ሚዛን ተፈሪና አማን ከተሞች በመባል የዞንና የወረዳ መዋቅሮች ማዕከል በመሆን ሲያገለግሉ የቆዩ ሲሆን እያስመዘገቡ በመጡት ፈጣን እድገት ምክንያት በከተማ አስተዳደር መዋቅር በመደራጀቷ ሚዛን አማን ከተማ አስተዳደር የሚል ስያሜ ማግኘት ትችላለች። የዛሬዋ ሚዛን አማን በ1930 ዓመተ ምህረት ከተቆረቆረች በኋላ በ1949 ዓመተ ምህረት የሚዛን ተፈሪ አስተዳደር ጽሕፈት ቤት የተሰየመላት ሲሆን በ1963 ዓመተ ምህረት ደግሞ የመጀመሪያው የማዘጋጃ ቤት ጽሕፈት ቤት እንደተሰየመላት ታሪክ ያስረዳል። በአሁኑ ሰዓት ሚዛን አማን ከተማ ከጊዜ ወደ ጊዜ እድገቷ እየጨመረ ፈርጅ አንድ ከሚመደቡ ከተሞች መካከል ለመሆን የበቃች ሲሆን በ4 ቀበሌዎችና በ12 ቀጠናዎች ተዋቅራለች። 9164 ካሬ ሜትር ስፋትም አላት። በውስጧም ከ121 ሺህ በላይ የሚሆን ህዝብ በከተማዋ ክልል ውስጥ ይኖራሉ። ይህ ቁጥር ከጊዜ ወደ ጊዜ ወደ ከተማዋ ለስራና የተሻለ ኑሮ ፍለጋ ከተለያዩ አካባቢዎች በሚመጡ ሰዎች ቁጥር እየጨመረ ይገኛል። ሚዛን አማን ከተማ በአሁኑ ሰዓት በፈጣን የእድገት ጎዳና ላይ የምትገኝ በመሆኗ አልሚ ባለሀብቶችም መዋለ ንዋያቸውን ያለ ስስት በማፍሰስ ሆቴሎችን፣ ሆስፒታሎችን፣ ፋብሪካዎችንና ሌሎችንም ማህበራዊና ኢኮኖሚያዊ አገልግሎት የሚሰጡ ድርጅቶችን የገነቡ ሲሆን በርካቶችም ጥያቄዎችን እያቀረቡ ይገኛሉ። ከተማዋ በርካታ ብሔር ብሔረሰቦች አብረው ተዋደው ተከባብረውና ተሰባጥረው በፍቅር የሚኖሩባት ከተማ በመሆኗ ትንሿ ኢትዮጵያ ነች የሚል ስያሜ በብዙዎች ዘንድ እንድታገኝ አስችሏታል። ሚዛን አማን ከተማ ከ1943 እስከ 1945 ዓ.ም ፊት አውራሪ አለማየሁ ፍላቴ የአካባቢውን ባላባቶች፣ የጎሳ መሪዎችና በአጎራባች የሚገኙ የአውራጃ ገዢዎችን በማስተባበር በአማን ከተማ መሃል የሚገኘው የቀድሞው አውሮፕላን ማረፊያ የተሰራ ሲሆን ከዛሬ 70 ዓመት በፊት በ1949 ዓ.ም የመጀመሪያው የሀገር ውስጥ በረራ እንደተደረገበት ታሪክ ያስረዳል። አካባቢው ካለው የቡና የወርቅ ማዕድንና እምቅ የተፈጥሮ ሀብት የተነሳም ለሀገሪቱ ሊያበረክት የሚችለውን ፋይዳ በመገንዘብ በ2013 ዓ.ም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የመሰረት ድንጋይ የተቀመጠለት የሚዛን አማን ዓለም አቀፍ አውሮፕላን ማረፊያ ግንባታ እየተካሄደ ይገኛል። የሚዛን አማን ዓለም አቀፍ የአውሮፕላን ማረፊያ ግንባታም በአሁኑ ሰዓት 80 ከመቶ በላይ የተጠናቀቀ ሲሆን አገልግሎት መስጠት ሲጀምር ለአካባቢውና ከተማዋ እድገት በርካታ በረከቶችንና እድሎችን ይዞ እንደሚመጣ ይታመናል። የገበታ ለትውልድ አካል የሆነውና በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ እየተገነባ ያለው የደንቢ ሎጅ ከተማዋን የቱሪዝም ኮንፈረንስ ማዕከል የሚያደርጋት በመሆኑ ለከተማዋ እድገት የላቀ አስተዋጽኦ ያበረክታል። ከተማዋ እንደ ሀገር የኮሪደር ልማት አካል ተብሎ ከተመረጡት ከተሞች መካከል አንዷ ነች። የኮሪደር ልማቱም የከተማዋን ህብረተሰብ በማሳተፍ በከፍተኛ ተነሳሽነት በፍጥነት እየተከናወነ ይገኛል። ህብረተሰቡም በኮሪደር ልማቱ እየተገነባ ባለው ውጤት በእጅጉ ደስተኞች እንደሆኑ ይናገራሉ። በመንገድ መሰረተ ልማት ዘርፍም ቢሆን
ከተማዋ ከአዲስ አበባ ሚዛን ዲማ ደቡብ ሱዳን የሚያስኬድ የአስፋልት መንገድ ተጠቃሚ ስትሆን የ24 ሰዓት የመብራት ኃይል አገልግሎት የአራተኛ ትውልድ ወይም 4G የኢትዮ ቴሌኮም ኔትወርክ እንዲሁም ከቅርብ ጊዜ ወዲህ ደግሞ የሳፋሪኮም ኔትወርክ ተጠቃሚ ለማድረግ እየተሰራ ይገኛል። ከተማዋ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ብዝሃ ዋና ከተሞች አንዷ እንደመሆኗ በርካታ የፌዴራልና የክልል መንግስት ተቋማት እና ከፍተኛ የትምህርት ተቋማትንም በጉያዋ በሰላም ታቅፋ ትገኛለች። የከተማዋ አስተዳደርም ከተማዋ እንድትለማ ካለው ጥልቅ ፍላጎት የተነሳ ለተለያዩ አገልግሎት መስጫ ድርጅቶችን ለመገንባት የሚያስችሉ ቦታዎችን በማዘጋጀት ማልማት ለሚፈልጉ አልሚ ባለሀብቶች በሩን ክፍት አድርጓል። በአጠቃላይ ከተማዋ ውብ፣ ሳቢና ለኑሮ ምቹ እንዲሁም ደረጃዋ የተጠበቀ እንድትሆን ለማድረግም በትኩረት እየተሰራ ይገኛል። ሚዛን ላይ ሁሉም ሰው መጥቶ መስራት፣ ማልማት፣ ሀብታም መሆን የሚፈልገው ሚዛን ሰላሟ የተጠበቀ የሰላም ተምሳሌት የተባለች ከተማ ነች። ቡና ላይ ኢንቨስት ማድረግ የሚፈልግ፣ ሆቴል ላይ ኢንቨስትመንት ማድረግ የሚፈልግ፣ ጤና ተቋም ላይ ኢንቨስት ማድረግ የሚፈልግ ወደ ሚዛን አማን ይምጣ። በፍቅር በክብር እንቀበላለን። የኛ ህዝብ በባህሪው ቶስታንጌ ብሎ ነው የሚቀበለው። ቶስታንጌ ታባትሴ ብለን የምንቀበል ነው የሚሆነው።